ይህንን ስሜት ጥሩ ልብ ያለው አባት ብቻ ነው የሚያውቀው። ይህ አስቸኳይ የህይወት አድን ጥሪ ነውና እባካችሁ ሁላችሁም ኮፒ ሊንክ ሼር ማድረጋችሁን አትርሱ። ልጅ ያለው ሁሉ ስሜቱን ያውቀዋል። ልጅ ሲታመም ማየት ከአቅም በላይ ነው። የ8 ዓመቷ ሕፃን ብሌን አሸናፊ ከተወለደ ጀምሮ እንደ እኩዮቿ መቦረቅ መጫወትም ሆነ መማር አልታደለችም። ይባስ ብሎ ላለፉት 8 ዓመታት በአልጋ ላይ ሆና በጭንቅላት ውስጥ ፈሳሽና በሚያንቀጠቀጥ ህመም እየተሰቃየ ትገኛለች። አስቡት። መናገር አትችልም። መቆምም ሆነ መቀመጥ አትችልም። ራበኝ ጠማኝ ብላ ፍላጎቷን መግለጽ አትችልም። እንክብካቤዋ ሁሉ በዳይፐር ነው። አባቷ አቶ አሸናፊ በመንገድ ጽዳት ስራ እየተዳደረ ልጁን በብቸኝነት ሲያስታምም ቆይቷል። የዘውዲቱ መታሰቢያ ሆስፒታል የዶክተሮች ቦርድ ሕፃን ብሌን በአስቸኳይ ወደ ውጭ ሀገር ሄዳ ከታከመች የመዳን ተስፋ እንዳላት ወስነዋል። ለዚህም የህክምና ጉዞ 3 ሚሊዮን ብር ወይንም $20,000 ገደማ ያስፈልጋል ተብሏል። ለበለጠ መረጃ አባቷን በዚህ ስልክ ቁጥር አነጋግሯቸው 0913 55 45 94 ላይ ደውሉ።